የለውጡ መንግስትም ጨምሮ ለሰላም የሰጠው ትኩረትና ክብደት በቀላል የሚታይ አይደለም። አንደኛ ከመዋቅር አኳያ የሰላምን ጉዳይ በመዋቅራዊ አደረጃጀት እንዲመለስ፣ በሁለተኛ ደረጃ ፖሊሲና ስትራቴጂ ወጥቶ ለሰላም ቅድሚያ በመስጠት እና ሰላምን አስተዋጽኦ ሊያደርጉ የሚችሉ ሁሉም ባለድርሻ አካላት የማጠናከር የማሳተፍ ስራ እንደ ሀገር ከፍተኛ የሆነ ስራ ነው የተሰራው። ይሄ መነሻ አድርገን እንደ ክልል በተለያዩ ቦታዎች በአብዛኛው የክልላችን አካባቢዎች ሲገጥሙን የነበሩ ግጭቶችና አለመረጋጋቶች ለመፍታት ከፍተኛ ጥረት ለማድረግ ሞክረናል። ከፌዴራል መንግስት ጋር በመቀናጀት ከፌዴራል የጸጥታ አካላት ጋር በመቀናጀትና በአጠቃላይ ደግሞ ከክልሉ ህዝብ ጋር በመቀናጀት ነው ሰላሙን ለማምጣት የነበረውን ግጭቶች መልሶ ወደ ሰላማዊ መንገድ ለመመለስ ከፍተኛ ስራ ነው የተሰራው። አጠቃላይ በከማሺ የተከሰተው የጉሙዝ ህዝብ ድርሻ በጣም ትልቅ ነው። በመተከልም በተመሳሳይ መንገድ እዛ ያለውትን ጉሙዝና ሌሎችም ብሔረሰቦች አስተዋጽኦአቸው በጣም ትልቅ ነው። በአሶሳ ዞን የነበረውን የቤኒሻንጉል ብሔረሰብ አስተዋጽኦ እና ቤኒሻንጉል እዚህ ያሉትን ህዝቦች በሙሉ አስተዋጽኦአቸው ትልቅ ነው። አንደኛ ድርሻቸው የሚያጎላው ከመንግስት መዋቅር ጋር በመሆን ከመንግስት የጸጥታ አካላት ጋር በመሆን በመቀናጀት በተለያየ መንገድ ከፍተኛ ኃላፊነት የተወጡበት መንገድ ነው። በዚህ አጋጣሚ በክልሉ በተገኘው ሰላም ለመላው የክልላችን ህዝብ በዚህ አጋጣሚ ማመስገን እንፈልጋለሁ። በምን መንገድ ነው ይሄንን ሰላም ዘላቂ እናደርገው የሚለው የራሳችን እቅድ አዘጋጅተን በተለይ እነዚህ በሰላማዊ መንገድ የተመለሱ የሰላም ተመላሾች የሚል ስም ሰጥተን በዛ መንገድ የሰላም ተመላሾች ብለን ሰጥተን በቀጣይ ደግሞ በክልሉ ኢኮኖሚና ማህበራዊ ጉዳይ ላይ በስፋት እንዲሳተፉ እቅድ አዘጋጅተን ያዘጋጀነው እቅድ የ5 ዓመት እቅድ ነው። ስትራቴጂክ እቅድ ነው። በዚህ እቅድ በየአመቱ የቀነጨበን በተለይ አጠቃላይ የገቡ የሰላም ተመላሽ የገቡ ግጭት ውስጥ የተሳተፉ ወጣቶችና ቡድኖች በማደራጀት ወደ ስራ እንዲገቡ ስራ እንዳይፈቱ ከፍተኛ እንቅስቃሴ ነው ያደረግነው። በተለይ አሁን 2016 ላይ ከህዝቡንም በማሳተፍ የተለያዩ ባለድርሻ አካላት በማሳተፍ ከ300 ሚሊዮን በላይ በተለያየ መንገድ ስራ እንዲሰማሩ የሰራንበት በተለይ እርሻ ላይ እንዲገቡ እንደምታውቀው እርሻ ላይ እንዲገቡ የተለያዩ የትራክተር የተለያዩ ጄኔሬተሮች ከነሱ ጋር በማህበር አደራጅተን ወደ ስራ እንዲገቡ ለማድረግ በወርቅ ላይ ደግሞ እንዲሰማሩ በማድረግ ሌሎችም በእርባታ ላይ በተለያየ መንገድ ይሄ በዋናነት ይሄን ግጭት ውስጥ የነበረውን ወጣት መልሶ ሰላማዊ እንዲሆን የግድ ስራ ማግኘት አለበት፣ የግድ መስራት አለበት፣ የግድ ኢኮኖሚ ውስጥ እንቅስቃሴ ሊኖረው ይገባል። በዚህ ሂደት ገቢ ማግኘት አለበት። ገቢ ካገኘ ተጠቃሚነቱ ከተረጋገጠ ስለ ግጭት የሚያስብበት ምንም አይነት ግራውንድ አይኖርም። በዚህ ሂደት ውስጥ የክልላችንን ሰላም በዚህ መንገድ ነው ከግጭት ወደ ሰላማዊ መንገድ የመጣው ክልሉ። የኛ ክልልም በግብርና ዘርፍ ላይ ከፍተኛ አቅም ያለው ከፍተኛ ፖቴንሻል ያለው አካባቢ ከመሆኑ ጋር በተያያዘ ሁሉም አርሶ አደሮች በክልሉ ያሉ መሬቶች በጾም ማደር የለበትም የሚል አቅጣጫም ባለፉት 2 እና 3 ዓመት ተግባራዊ ሲደረግ የነበረበት አሁንም ህዝቡን በአጠቃላይ ወደ እርሻ ስራ እንዲሰራ የማድረግ ስራ
በጣም ከፍተኛ እንቅስቃሴ ጀምረናል። ለምሳሌ ያህል ከለውጡ በፊት አጠቃላይ የክልሉ ምርት የነበረው 18 ሚሊዮን በልጦ አይታወቅም። 18 ሚሊዮን ከለውጡ በኋላ በዚህ አጭር 5 ዓመት ውስጥ ወደ አሁን በዚህ ዓመት ብቻ 45 ሚሊዮን ኩንታል እናገኛለን ብለን ነው የምንጠብቀው ማለት ነው። ኢቭን ቅድም ያነሳሁት ከለውጡ በፊት ስናመርት የነበረው 18 ሚሊዮን አብዛኛው ሲሳተፉ የነበሩ ባለሀብቶች ናቸው፣ አርሶ አደሩ አይደለም። የአሁኑ ደግሞ በአሁኑ ሰዓት ብዙ ባለሀብቶች ብዙ ኢንቨስተሮች የሉም እንቅስቃሴ። ይሄን በአርሶ አደር ማሳ ላይ እየተመረተ ያለ ምርት ነው። አሁን ከእጥፍ በላይ ያደገበት ሁኔታ ነው ያለውና ይሄ ከለውጡ በኋላ ለግብርናው ዘርፍ ለምርትና ምርታማነት የተሰጠው ትኩረት ነው ብሎ መውሰድ ይቻላል። ከለውጡ በኋላ በተለይም ደግሞ በክቡር ጠቅላይ ሚኒስትራችን ኢኒሼቲቭ የተለያዩ ኢኒሼቲቮች ተቀርጾ ወደ ስራ ለማስገባት ከፍተኛ ጥረት ተደርጓል ማለት ነው። አሁን በእኛ ክልል በትንሹም ቢሆን በተለያዩ ወረዳዎች የስንዴ ምርት እየተመረተ ነው ያለው። ይሄ አንዱ ኢኒሼቲቭ ነው። እንደ ሀገር የተገኘው እምርታ ይታወቃል ስንዴ ላይ ማለት ነው። ሌላው ኢኒሼቲቭ የአረንጓዴ አሻራ መርሃ ግብራችን ነው። ባለፉት የለውጥ ዓመታት ወደ ግማሽ ቢሊየን የሚሆን ችግኞች ተክለናል በቤኒሻንጉል ጉሙዝ ክልል ማለት ነው። ከ85% በላይ የጽድቀት ምጣኔ አለ ማለት ነው። እየተተከለ ያለው ችግኝ አፈርና ውሃ ለመጠበቅ ብቻ ሳይሆን ኢኮኖሚያዊ ጠቀሜታ ያላቸው ችግኞች ጭምር በተለይ ከኛ ክልል አኳያ የማንጎ፣ የብርቱካን፣ የሙዝ፣ የሌሎች አቮካዶም እዚህ አካባቢ የማይታወቁ ምርቶች ጭምር በአረንጓዴ አሻራ መርሃ ግብራችን ተክለን አሁን ፍሬ ማፍራት ጀምሯል። ህዝቡ እየተገለገለበት ነው ያለውና እዚህ አረንጓዴ አሻራ ላይም የተገኘው ስኬት እንደ ሀገርም እንደ ክልልም በጣም ምርታዊ ነው። ይሄ ስራ ደግሞ ተጠናክሮ የሚቀጥል ነው። ሌላው ኢኒሼቲቭ በዚህ በግብርናው ጋር የተያያዘ የሌማት ትሩፋት ስራዎቻችን ነው። በዚህ የሌማት ትሩፋት ስራዎች እንደ ሀገር እየተገኘ ያለው ስኬት በጣም የሚያኮራ ነው ያለው። እንደ ክልልም በተመሳሳይ መንገድ ከሌሎችም በንጽጽር ስናየው ሌማት ትሩፋት ላይ ያለው እንቅስቃሴ በጣም ተስፋ የሚሰጡ ስራዎች ናቸው። የዶሮ እንቁላል፣ የስጋ፣ የማር ይመረታል ከዚህ በፊትም። ነገር ግን ትኩረት አገኝቶ በቮሊዩም ለምግብ ዋስትና አስተዋጽኦ እንዲያደርግ ከምግብ ዋስትና አልፎ ደግሞ ኤክስፖርት የሚደረግበት መንገድ አቅጣጫ ተቀምጦ ኢኒሼቲቭ ተቀርጾ አሁን ከለውጡ በኋላ ነው ይሄ ከፍተኛ ስራ እየተሰራ ያለው። በየትኛው ገጠር ስትገቡ የእንቁላል ምርት ታገኛላችሁ። በየሰፈሩ በየቀበሌው በቃ እያንዳንዱ አርሶ አደር ቤት ስትገቡ ዶሮ አለው ወይ ፍየል ወይ በግ ይኖረዋል። አንዳንዶቹ ደግሞ ከብት ለወተት ለተለያየ መንገድ እየተሰራ አሁን ያገኘነውን የወተት ምርት፣ የስጋ ምርት፣ የእንቁላል ምርት ከለውጡ በፊት ምንም ጋር ሊወዳደር የሚችል አይደለም። ለመወዳደር የሚቀርብ አይደለም። ስለዚህ በጣም በትልቅ ቮሊዩም ነው እየተገኘ ያለውና በዚህ ሂደት ከፍተኛ የሆነ ስኬት ነው የተገኘው በዚህ በሌማት ትሩፋት ዘርፍ ማለት ነው። ወደ 25000 የአንድ ቀን ጫጩት ማስፈልፈል የሚችል የፖልተሪ ወይ ደግሞ የዶሮ ቢዜት የሚባል በዚህ 2 ወር 3 ወር ውስጥ በእኛ ክልል ይጠናቀቃል፣ ወደ ስራ ውስጥ ይገባል ማለት ነው። ይሄ ከገባ ለእኛ ክልል ብቻ ሳይሆን ለጎራባች ክልሎችንም ለጎረቤት ሱዳንም ጭምር የእንቁላልም የዶሮ የሚያገኙበት መንገድ ከዚህ እንትን ይገኛል ማለት ነው። ሌሎች ሞዴል የሚሆኑ ስራዎችም እየተሰሩ ነው ያሉ። ሰላሙ ከተመለሰ በኋላ አብዛኛው በሚባል ደረጃ 99% ተማሪዎች ወደ ትምህርት ገበታ እንዲገቡ የመማር ማስተማሩ ጤናማ በሆነ መንገድ እንዲቀጥል ስራ ተሰርቷል ማለት ነው። አሁን በዚህ ዓመት ኦልሞስት ከይቅድ ከያዝናቸው ትምህርት ይገባሉ ከያዝነው እቅድ 95% ወደ ትምህርት እንዲገቡ የተደረገበት ባለፉት 2 እና 3 ዓመት ኦልሞስት 60-70% ነበር። አሁን ኦልሞስት ሁሉም አካባቢዎቻችን የትምህርት እንቅስቃሴ የተሻለ ነው ያለው። በኮንፍሊክቱ ደግሞ ጉዳት የደረሰባቸው የትምህርት ተቋማትን ጨምሮ
መልሶ በመጠገን የተዘረፉ ውስጥ የነበሩ ግብዓቶች መልሶ የመትከልና መልሶ ግብዓቶችን የማሟላት ስራ በከፍተኛ ስራ እየሰራን ያለው። በዚህ ሂደት ውስጥ የተለያዩ ስራዎች እየሰራን ነው። ቦርዲንግ ስኩል እየገነባን ነው። የሚቀጥለው ዓመት ወደ ስራ እንዲገባ ይደረጋል። ኮሌጆቻችንም በዛ ስራ ውስጥ ነው ያለው። ስለዚህ የመማር ማስተማሩ ሂደት በጣም በተሳካ መንገድ እየቀጠለ ነው ያለው። ሌሎችም የምነሳው የዚህ የጤናን በሚመለከት አሁን ቅድም እንዳነሳሁት ግጭቶች እነዚህ ህፃናት ላይ እናቶች ላይ የሚፈጥረውን ተጽዕኖ ቀላል አይደለም። ሰላማዊ መንገድ ከተፈጠረ በኋላ ግን የጤና እንቅስቃሴያችን የአገልግሎት አሰጣጥ በሆስፒታሎች፣ በጤና ጣቢያዎች፣ በሁሉም የጤና ተቋሞቻችንም እየተሻሻለ የመጣበት ሁኔታ ነው ያለው። የእናቶች የህፃናት ክትባት አብዛኛው ቦታ ላይ አድሬስ ለማድረግ ከፍተኛ የጤና ኤክስቴንሽን ስራዎቻችንም እየተሰሩ ያሉበት ሁኔታ ነው ያለውና ሌሎችንም የወባ የመከላከል ሌሎችንም ስራዎች የነዚህ የጤና ስራዎች የጤና መድን የተለያዩ ስራዎች ተቀናጅቶ ውጤት ለማምጣት ከፍተኛ እንቅስቃሴ ላይ ነው ያለነውና በዚህ ሂደት ውስጥ ጥሩ ስኬታማ በሚባል ደረጃ በተለይ ደግሞ ክልሉ ወደ ሰላማዊ እንቅስቃሴ ከመጣ ወዲህ በማህበራዊ ዘርፎች ላይ ከፍተኛ ስራ እየሰራን ነው። በተለይም ደግሞ በኮንፍሊክቱ ጉዳት የደረሰባቸው ተቋማትን መልሶ ወደ ስራ ውስጥ ለማስገባት በክልል መንግስትም በአጋር አካላትም ተሳትፎ በጣም ትኩረት አግኝቶ እየተሰራበት ነው ያለው። እንደ አጠቃላይ በማህበራዊ ዘርፍ እየተሰራ ያለው ስራ በጥሩ ሁኔታ ላይ ነው ያለው የሚል ሐሳብ ነው ያለኝ። በዚህ ለውጡ ዓመታት ከዚህ ቀደም የተጀመሩ ፕሮጀክቶች በየቀበሌው የትምህርት ተቋማት፣ የጤና ተቋማት፣ የግብርና ተቋማት፣ የውሃ ተቋማት በስፋት ሰርተናል ማለት ነው። በዳታ ማስቀመጥ የሚቻል በጣም ብዙ ፕሮጀክቶች በአመት ቢያንስ ከ200 በላይ ፕሮጀክቶች በተለያየ መንደሮች ይሰራሉ ማለት ነው። በዚህ ለውጥ ዓመታት ከ600-700 በላይ ፕሮጀክቶች ትልልቅ የሚባሉ ትንንሾቹ ሳንቆጥር የጨረስንበት ሁኔታ ነው ያለው። በክልሉ የሚሰሩ መንገዶች በተለይ ወረዳን ከቀበሌዎች ጋር የማገናኘት ወረዳን ከወረዳ ጋር የማገናኘት ስራ በዚህ ለውጥ ዓመታት በጣም እምርታዊ የሚባሉ ስራዎች ሰርተናል። የተለያዩ ድልድዮች ገንብተን አስመርቀን ወደ አገልግሎት እንዲገቡ አድርገናል። የተለያየ ገጠር መንገድ ስራዎች በተለያዩ ፕሮጀክቶችም ጨምረን ክልሉ መንግስት የሚሰራቸው ስራዎች በጀት በጅቶ የሚሰራው እንደተጠበቀ ሆኖ በተለያዩ ፕሮጀክቶች እኛ ክልል ላይ የሚንቀሳቀሱ የቆላማ አካባቢዎች የኑሮ ማሻሻያ ፕሮጀክት፣ የዲአርዲፒ ፕሮጀክት፣ የተለያዩ ፕሮጀክቶች በዚህ ክልል ላይ የመንገድ ተደራሽነቱ በተለይ የገጠር መንገድ ተደራሽነት ለማስፋት በጣም ከፍተኛ እንቅስቃሴ ያደረግንበት ሁኔታ ነው ያለው። ከለውጡ በኋላ ቤኒሻንጉል ላይ ስናነሳቸው የፌደራል መንገዶች በበጀት አስደግፈን አቅጣጫ ተሰጥቶ በእቅድ ተይዞ ወደ ስራ ኮንትራክተሮችንም ተመርጠው ስራ ተጀምሮ ነበር። ስፔሻሊ ግልገል በለስ ተነስቶ ወደ ህዳሴ፣ ከአሶሳ ተነስቶ ወደ ህዳሴ፣ ከአሶሳ ተነስቶ ከማሽ ወደ መተከልም ወደ ነቀምት የሚሄዱ መንገዶች በሙሉ ኮንትራክተሮች እንዲይዙ ለማድረግ ተሞክሯል። አንድ አመት እና የተወሰነ ወራት ስራ ከጀመሩ በኋላ በነበረው የጸጥታ ችግር ግን ስራው ማስቀጠል አልተቻለም ማለት ነው። በተለያየ መንገድ በክልሉ በነበረው ጸጥታ ችግርም በተለያዩ አጎራባች አካባቢ በነበረው የጸጥታ ችግርም ወደ ስራ ኮንትራክተሮቹ በተሟላ ሁኔታ ወደ ስራ ውስጥ መግባት አልቻሉም። ቶታሊ ስራውን ያቆሙበት ሁኔታ ነው የተፈጠረው። እነዚህ በሰላም ችግር የተቋረጡ ፕሮጀክቶች ወደ ስራ ለመመለስ ከሚመለከታቸው ባለድርሻ አካላት ጋር እየሰራን ያለው በተለይ ከፌደራል የመንገዶች አስተዳደር ጋር በቅርበት እየሰራን ያለው። ስለዚህ በዚህ አመት አንድ ፕሮጀክት ተጀምሯል።
በተለይ ከአሶሳ ወደ ከማሽ ወደ ኦዳ ከማሽ አድርጎ የሚሄደውን ስራ ጀምሯል። በሚቀጥሉት ወራት ደግሞ የሆመሻ ወደ ህዳሴ ስራ እንደሚጀምር ተስፋ እናደርጋለን። ሌሎቹ ግን በሚቀጥሉ ያው ካለው አጠቃላይ ከቆይታም አንፃር የገጠር መንገዶች አስተዳደር ውሳኔ ወስኖ ወደ ስራ ውስጥ ያስገባል የሚል እምነት ነው ያለን። በዚህ ዓመት አሶሳ ከተማ አስፋልት ብቻ ወደ 9.5 ኪሎ ሜትር ይጠናቀቃል ብለን እናስባለን። በዚህ ሂደት በፍጥነት እየተሰራ ነው ያለው። ይሄ እንድናገር የሚያስችለን ይሄንን ስራ የሚሰራ ግብአቶች አሟልተናል። በተለይ ከውጭ ኢምፖርት የሚደረጉ ግብአቶች አሟልተናል። እዚህ ሎካል ያሉትን የአሸዋ ስራ፣ የሴሌክትድ ማቴሪያል እና የተለያዩ ድንጋይ የመፍጨት ስራ ካልሆነ በስተቀር የሚያዘገየው ሌላ ሊያዘገይ የሚችል ነገር የለውም። ትልቅ ተስፋ ነው። ሌላው የጀመርነው ኮሪደር ነው። የኮሪደር ስራችንም አስፋልቱ ጎን ለጎን እየሰራን ኮሪደር ደግሞ መጀመር አለብን የሚል ስራ እንትን አድርገን ወደ 10 ኪሎ ሜትር የኮሪደር ስራ ጀምረናል። በሚቀጥሉት 2 እና 3 ወራት ይጠናቀቃሉ ብለን ነው የምናስበው፣ ከሬኒ ሲዝኑ በፊት ማለት ነው። ስለዚህ ይሄ ሲጠናቀቅ የአሶሳ ከተማ አጠቃላይ የከተማውን ገጽታ እንደሚቀየር ምንም አሁን የተሰራበት ቦታ ምን ያህል ለውጥ እንዳለ መመልከት ይቻላል ማለት ነው። የአሶሳ ከተማውን አስፋልት ማጠናቀቅ በቅርብ ክትትል እያደረግን ያለ ነው። ጠዋት ቢሮ አንገባም። በአብዛኛው ጊዜ ጠዋት አይተን ነው ተመልሰን ቢሮ የምንገባው። ማታ ደግሞ ወደ ቤት 1 ሰዓት የሚሆን 2 ሰዓት ገብተን ሳንገባ ዙረን ነው የምንመለከተው ከኮንትራክተሮች ጋር። ብዙ ጊዜ ቢሮ ውይይት አናደርግም፣ ሳይት ላይ ነው ውይይት የምናደርገው። የኦረንት የሚደረጉ የምትስተካከሉ ነገሮችን ካለ በዛው ሳይት ላይ እንዲያስተካክሉ ነው እያደረግን ያለ ነው። የማይኒንግ ወይ ደግሞ የማዕድናት ተፈጥሮ ሀብት ያለበት ክልል ነው። ወርቅ ብቻ አይደለም ያለው፣ የከሰል ፖቴንሻል፣ ከሰል ድንጋይ ፖቴንሻል ያለበት ነው። በጣም ቫራይቲ ያለውና የተለያየ ከለር ያለው የኢብነ በረድ ያለበት ነው። ሌሎችም የከበሩ ማዕድናት ያለበት ነው ክልሉና በአጠቃላይ በማዕድን ሀብት በሁሉም አካባቢዎቻችን በሁሉም ወረዳዎች የተሻለ አቅም አለ ብሎ መውሰድ ይቻላል። እዚህ አካባቢ ያለውን የወርቅ ምርት በቮሊዩም ወይም በብዛት እንዴት ነው መውጣት አለበት? ህዝቡ ሲጠቀምበት የነበረው በባህላዊ መንገድ ነው። በባህላዊ መንገድ ነው የሚያገኙት። ከግራም በታች ነው የሚያገኙት፣ ግራምና 2-3 ግራም ነው ከእጅ ወደ አፍ ካልሆነ በስተቀር ያ በኑሮአቸው ላይ ምንም አይነት ቫልዩ ሲጨምር አላየንም ባለፉት አመታት ማለት። ከለውጡ በኋላ ግን ይሄ ፎከስ ተደርጎ እኛም ይሄም ተቀብለን ለምንድን ነው ማናደራጃቸው? አንዳንድ ቴክኖሎጂዎች ደግሞ ተጠቅሞ ተሻሉት ቴክኖሎጂ ተጠቅሞ በስፋት እንዲመረት ለምን አናረግም? ሁለተኛ ወደ ህጋዊ ለምን አናስገባቸውም? ብሎ በዘፈቀደ መንገድ ከሚያመርቱ ፍቃድ ፕሮሰስ አድርጎ ፍቃድ ሰጥተናቸው በማህበር ተደራጅተው የተለያዩ ቴክኖሎጂዎች የማጠቢያ ቴክኖሎጂ የተለያዩ ነገሮች እየተጠቀሙ ለምንድን ነው ምርቱ ማይንጨምረው የሚለው ስራ እየሰራንበት ያለበት ሁኔታ በለውጡ አመታት በክልሉ ላይ በጣም ከፍተኛ የወርቅ ምርት ነው የተመረተው። ይሄ ስራ እንደ ሀገርም ትልቅ አስተዋጽኦ እያደረገ ያለበት በተለይ ከወርቅ ጋር በተያያዘ ማለት ነው። ይሄ የተገኘው እንደ ሀገር የተቀመጠው ስትራቴጂ ነው። እንደ ክልል ብቻ የተሰራው ሳይሆን የሀገሪቱን ስትራቴጂ ተቀብለን ወደ መሬት ለማውረድ በተሰራው ነው። በዚህ ሂደት ውስጥ የህዝቡ ተጠቃሚነት ከዚህ በፊት ከነበረው ለውድድር የሚቀርብ አይደለም። ያኔ ቅድም እንዳነሳሁት በባህላዊ መንገድና ትኩረት ሳያገኝ ሲቀር የሚያመርተው በቃ ትልቁ ካገኘ 5 ግራም እስከ 10 ግራም ካገኘ ይሄ ትልቅ ነው ብሎ ይወሰድ ነበር ማለት ነው። አሁን በኪሎግራም ነው ያንዳንዱ ማህበር ያንዳንዱ ሰው እያመረተ ያለው። አሁን ኦልሞስት በዚህ አመት ብቻ ብንወስድ አሁን 6 ወሩ ወደ 18 ኩንታል አካባቢ ነው አሁን ወደ ብሔራዊ ባንክ የገባው ማለት ነው።
የሚያመርት ኩባንያ የለም። ኩባንያዎች አሉ ወደ 3-4 የሚቆጠሩ ኩባንያዎች በሚቀጥሉት ሁለት እና ከዛ በላይ ዓመት ነው ወደ ስራ ውስጥ የሚገቡ። ይሄ በአርሶ አደር ወይ ደግሞ በወርቅ አምራቾች በሎካል ኮሚኒቲ የሚመረት ምርት ነው። ይሄ ወደ ገንዘብ ሲቀየር በቢሊየን የሚቆጠር ገንዘብ ነው። በቢሊየን የሚቆጠር ገንዘብ ደግሞ የት ነው? አርሶ አደሩ ኪስ ነው እየገባ ያለው ማለት። በዚህ ሂደት በርካታ ባለሀብቶች ከዚህ ከአካባቢ ካሉ ህዝቦች እየተፈጠረ ነው ያለው። በኑሮአቸው ላይ አሁን ሳር ቤት የነበረው ወደ ቆርቆሮ ቤት ከተማነው ገጠር የነበረውን ብቻ ወደ ከተማ ቤት የመስራትና በአሁኑ ሰዓት ከ6-7 ህንፃዎች ከG+7 በላይ እነዚህ ምንም አይነት እንትን ያልነበራቸው ሳር ቤት የነበራቸው በከተሞች ላይ ኢንቨስትመንት ቦታ ወስደው እንትን እየሰሩ ነው ያለው። ኢንቨስትመንት ስራዎች ላይ እየተሰማሩ ነው ያለው። ባንክም እንኳን አካውንት ከፍቶ ወይ ባንክ ገንዘብ ማስቀመጥ ኖሃው መረጃ ያልነበራቸውን ወጣቶች ያልነበራቸው ማህበረሰብ የባንክ አካውንት ከፍቶ በሚሊየን የሚቆጠር ገንዘብ ባንክ የማስቀመጥ እና በኢንቨስትመንት ላይ የመሳተፍ ሁኔታዎች እየተፈጠሩ ነው ያለው። ይሄ በጣም ስኬታማ በማዕድን ሀብት ላይ ከለውጡ በኋላ እንደ ሀገር የተገኘውን ውጤት እንደ ክልልም ያገኘነው ያለነው ውጤት ቀላል የሚባል አይደለም። የፖሊሲውና የስትራቴጂው ውጤት ነው ብሎ መውሰድ ይቻላል። ህዝቡ እየተለወጠበት ነው። ክልሉ ለኢንቨስትመንት ቀደም ብሎም አሁንም ከለውጡ በኋላም አቅም ያላቸው ባለሀብቶች አትራክት ለማድረግ እየሰራን ነው ያለው። በዚህ ሂደት አሁን ከኛ ክልል እርሻ ላይ ብቻ ከ950 በላይ የኢንቨስትመንት ፍቃድ አለ፣ እርሻ ላይ ብቻ ማለት ነው። በዚህ ሂደት ወደ ስራ የገቡ አሉ፣ ወደ ስራ ያልገቡ ደግሞ ፑሽ አድርገን ወደ ስራ እንዲገቡ ለማድረግ እንቅስቃሴ ያደረግን ያልነበት ሁኔታ። በኢብነ በረድ ከ287 በላይ አሁንም ፍቃዶች አሉ። እነዚህም ጥቂት የሚባሉት ወደ ስራ ውስጥ ገብተዋል፣ ሌሎችም ወደ ስራ ውስጥ የሚገቡበት በከሰል ድንጋይም እንደዚህ በርካታ ፍቃዶች ሰጥተናል። ስራ ጥቂት የሆኑትን ስራ እየሰሩ ነው። በሚቀጥሉት ጊዜያት ግን ሁሉም ፍቃድ የወሰዱትን የግል ባለሀብቶች ወደ ስራ እንዲገቡ፣ ምክንያቱም አሁን ያለው ምቹ ሁኔታ ነው ያለው። ስለዚህ ወደ ስራ ውስጥ መግባት አለባቸው። እነዚህ ኢንቨስትመንቶች ኢንቨስትመንት ብቻ መሆናቸው አይደለም፣ ምርትና ምርታማነትም ይጨምራሉ። በዛ ውስጥ ደግሞ የስራ እድል ፈጠራ ውስጥ ይካተታሉ ማለት ነው።